ሲጀመር ይህ አመት ትክክል አይደለም። ይህም ቪዲዮ ይዩት። ከልዩ ጥበቃ ክፍል ውስጥ የወርቅ ጽላት እንዴት ሊጠፋ ይችላል? የጣት መጠቋቋሙስ በከፍተኛ የቤተ ክርስቲያን አባቶች ላይ ለምን ሆነ? የሞት ፍርድ ተፈረደባቸው የተባሉት ኢትዮጵያውያን ሁማን ራይትስ ዋች 65 ኢትዮጵያውያን አደገኛ እጽ በማዘዋወር ጫት በሳውዲ አረቢያ የሞት ፍርድ ተበይኖባቸዋል ብሎ ነበረ። ኤፕሪል 21 3 ኢትዮጵያውያን ከታሰሩበት ተወስደው ፍርድ ቤት ልትቀርቡ ነው ተብለው አልተመለሱም። የኢትዮጵያና የኤርትራ ግንኙነት ወደ አዲስ ምዕራፍ ሊሸጋገር ነው እየተባለ ይገኛል። ከተለያዩ ወገኖች እንደሚሰማው ይህ ነገር የመሆን እድሉ ሰፊ ነው እየተባለ ነው። በአፍሪካ ቀንድ ቀጠና ያልተጠበቀና አስገራሚ የፖለቲካ ለውጥ እየታየ መሆኑን የውስጥ ምንጮች ጠቁመዋል። የሁለቱ ሀገራት ግንኙነት ሙሉ በሙሉ ወደ አዲስ የትብብር ምዕራፍ ያሸጋግራል የተባለ ታሪካዊ ስምምነት ይፈረማል ተብሎ ይጠበቃል። ኢራን ሆርሙዝ ለኮሜርሻል መርከቦች ክፍት መሆኑን አስታውቃለች። ነገር ግን ሙሉ ለሙሉ ክፍት አይደለም፣ ኮንዲሽናል ነው። የነዚህ የምትመለከቷቸው እናትና ልጅ ሞታቸው ብቻ ሳይሆን አሟሟታቸው እጅግ በጣም አሰቃቂ፣ እጅግ በጣም የሚያሳዝን ነበር። የፈረንሳይ ኤምባሲ ጋዜጠኛ ኤልያስ መሰረት ብሩክ ኒውስን በተመለከተ ኤምባሲውን መተቸቱን ተከትሎ ኤምባሲው ምላሽ ሰጥቷል። ሰላም ውድ የአቢሲኒያ ዴይሊ ቤተሰቦቻችን እንደምን አላችሁ? አዳዲስና ትኩስ መረጃዎችን በጠቃሚ መልእክቶች እያዋዛን ወደ እናንተ የምናደርስበት ፕሮግራማችን አሁን ጀምሯል። በአሁኑ ሰዓት በሶሻል ሚዲያ ላይ መነጋገሪያ የሆኑ ጉዳዮችን እያነሳን እንመለከታለን። አሁን በቀጥታ ለዛሬ ወዳዘጋጀንላችሁ ቪዲዮዎች እናልፋለን። እናንተም ቪዲዮቹን ከተመለከታችሁ በኋላ ሐሳብ፣ አስተያየት እንዲሁም ምን እንደተሰማችሁ በኮሜንት ሴክሽኑ ላይ ጻፉልን። እስከ መጨረሻው አብራችሁን ቆዩ። አቢሲኒያ ዴይሊ። የኢትዮጵያና የኤርትራ ግንኙነት ወደ አዲስ ምዕራፍ ሊሸጋገር ነው እየተባለ ይገኛል። ከተለያዩ ወገኖች እንደሚሰማው ይህ ነገር የመሆን እድሉ ሰፊ ነው እየተባለ ነው። በአፍሪካ ቀንድ ቀጠና ያልተጠበቀና አስገራሚ የፖለቲካ ለውጥ እየታየ መሆኑን የውስጥ ምንጮች ጠቁመዋል። የሁለቱ ሀገራት ግንኙነት ሙሉ በሙሉ ወደ አዲስ የትብብር ምዕራፍ ያሸጋግራል የተባለ ታሪካዊ ስምምነት ይፈረማል ተብሎ ይጠበቃል ሲል ጋዜጠኛ ዋሱ አስነብቧል። ጠቅላይ ሚኒስትር ዶክተር አብይ አህመድ በቅርቡ ወደ አስመራ የሚያቀኑ ሲሆን በተመሳሳይ ሁኔታ ፕሬዝዳንት ኢሳያስ አፈወርቂ ወደ አዲስ አበባ እንደሚመጡም ተገልጿል ሲል ጋዜጠኛው አስነብቧል። መሪዎቹ በሁለቱ ሀገራት መካከል ያለውን ግንኙነት በላቀ ደረጃ የሚያጠናክር አዲስ ስምምነት ይፈረማል ተብሎ ይጠበቃል። ይህ ድንገተኛ ክስተት በቀጠናው የፖለቲካና የኢኮኖሚ ትስስር ላይ ትልቅ ተጽዕኖ ይኖረዋል ተብሎ በከፍተኛ ጉጉት እየተጠበቀም ይገኛል። ይህ ነገር የሚሳካ ይመስላችኋል? እስቲ ሀሳባችሁን ኮመንት ላይ አጋሩ። ከተሳካም እሰየው፣ ለሀገራችን ትልቅ እድልን ይዞ ይመጣል። በተለይም ደግሞ ከወደብ ጋር ያሉ ጥያቄዎች ይመለሳሉ የሚል ተስፋ አለ። የሞት ፍርድ ተፈረደባቸው የተባሉት ኢትዮጵያውያን ይህ የታሰሩበት እስር ቤት ነው። በካሃሚስ ሙሻይት እስር ቤት በአሲር ግዛት 2 ሳምንት ሆነን ምንም አልሰማንም። አሁን ማንም ምንም እያለ አይደለም። 65 እንደሆኑ ነው የሰማነው። ዛሬ ደግሞ 200 ናቸው የሚል መረጃ ልንገራችሁ። ሁማን ራይትስ ዋች 65 ኢትዮጵያውያን አደገኛ እጽ በማዘዋወር ጫት በሳውዲ አረቢያ የሞት ፍርድ ተበይኖባቸዋል ብሎ ነበረ። ኤፕሪል 21 3 ኢትዮጵያውያን ከታሰሩበት ተወስደው ፍርድ ቤት ልትቀርቡ ነው ተብለው አልተመለሱም። ጥበቃዎች በኋላ የቀሩትን 65 ኢትዮጵያውያን ለቤተሰቦቻችሁ ደውሉና ተሰናበቱ ብሏቸዋል። አስቡት በጭንቅላታቸው የሚፈጠረውን ጭንቀት። ማንም አልደረሰላቸውም። እኛም ከአንድ ቀን በላይ ወሬያችን አልነበሩም። የአገሬው መንግስት ለሌሎች መቀጣጫ አደርጋችኋለሁ ብሎ ዝቶባቸዋል። የኢትዮጵያ ካቶሊካዊት ቤተክርስቲያን ጳጳስ ተስፋ ስላሴ መድህን ዛሬ ለኢትዮጵያ መንግስት እባካችሁ አድኗቸው የሚል ጥሪ ከእንደገና አስተላልፈዋል። 65ቱ በቀጥታ እርምጃ የሚወሰድባቸው ተብሎ ቢለዩም የሞት ፍርድ የሚጠባበቁት ግን 200 ወጣቶች ናቸው። አብዛኞቹ የትግራይ ተወላጆች ሲሆኑ ከጦርነት በየመን በኩል የሸሹ አስተርጓሚና ጠበቃ ያልቀረበላቸው ምስኪኖች ናቸው። ሳውዲ በ2024 345 በ2025 ደግሞ 356 የሞት ቅጣትን ፈጽማለች። ማን ያውቃል? ከነዚህ መሃል ኢትዮጵያውያን ከነበሩበት አናውቅም። መንግስት ጥረት አደርጋለሁ ቢልም የካውንስል ቪዚት ወይም ጳጳሱ እንደጠየቁት ውጤታማ የዲፕሎማሲያዊ ስራ ተደርጎ አልሰማሁም። ያላገኙት መረጃ ካለም ሼር አድርጉ። እኛም በሃሽታግ አትሊስት ድምፅ ልንሆናቸው ይገባል።
ኢራን ሆርሙዝ ለኮሜርሻል መርከቦች ክፍት መሆኑን አስታውቃለች። ነገር ግን ሙሉ ለሙሉ ክፍት አይደለም፣ ኮንዲሽናል ነው። ዲቴሉን ነግራችኋለሁ። ይህንን ያሉት የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ ሲሆኑ እንግዲህ በዛሬው ዕለት የብሪክስ አባል ሀገራት የውጭ ጉዳይ ሚኒስትሮቻቸው በኢንዲያ ኒው ዴሊ በስብሰባ ላይ ነው የሚገኙት። የውጭ ጉዳይ ሚኒስትሩ እንግዲህ ጦርነቱን ጨምሮ የተለያዩ ኢሹዎችን አንስተው አውርተዋል። ከዚህም በተጨማሪ የብሪክስ አባል ሀገራት ለዓለም ስታቢሊቲ ሚና መጫወት አለባቸው ወይም ደግሞ ለዓለም መረጋጋት ሚና መጫወት አለባቸው ሲሉም ተደምጠዋል። ከዚህ በተጨማሪ እንግዲህ ከዚህ በኋላ ስትሬት ኦፍ ሆርሙዝ ለኮሜርሻል መርከቦች ክፍት መሆኑን አስታውቀዋል። ነገር ግን ኮንዲሽናል የሆነ ክፍት ነው። ምክንያቱም ለምንድነው መሰላችሁ? በመጀመሪያ ደረጃ በዛ በኩል የሚያልፉ የኮሜርሻል መርከቦች ከኢራን ጋር ወዳጅ መሆን አለባቸው ወይም ደግሞ ከኢራን ጠላቶች ጋር ከአሜሪካና ከእስራኤል ጋር ግንኙነት የሌላቸው መርከቦች ወይም ደግሞ የመርከቦቹ ባለቤት ሀገሮች ከነዚህ ሀገራት ጋር ግንኙነት የሌላቸው መሆን አለባቸው። በሁለተኛ ደረጃ መርከቦቹ በስትሬት ኦፍ ሆርሙዝ በሚያልፉበት ጊዜ እንግዲህ ከኢራን ናቫል ፎርስ ጋር ኮኦፐሬት ማድረግ ይኖርባቸዋል። የኢራን የባህር ኃይልም እንግዲህ አስፈላጊ የሆኑ የኢንስፔክሽን ስራዎችን ወይም ደግሞ መርከቦቹን የመመርመር ስራዎችን ይሰራል ማለት ነው። ለዚህ ፈቃደኛ መሆን ይኖርባቸዋል። ምን ያህል መርከቦች ላይ ወይም ደግሞ የትኞቹ ሀገራት መርከቦች ላይ እንደሆነ ባይታወቅም ሁሉም ግን በነፃ አይደለም ያልፉት። ገሚሶቹ ለኢራን ትራንዚት ፊ ከፍለው ነው የሚያልፉት ማለት ነው፣ ከዚህ በፊት ኢራን ስትል እንደነበረው። ነገር ግን የኢራን ወዳጅ የሆኑት መርከቦቻቸው በነፃ ያልፋሉ ማለት ነው። ስለዚህ ኮንዲሽናል የሆነ አከፋፈት ነው የተከፈተው ስትሬት ኦፍ ሆርሙዝ። በነገራችን ላይ የስትሬት ኦፍ ሆርሙዝ በር በጣም ጠንካራ ነው። በሌላ በኩል ደግሞ የአሜሪካው ፕሬዚዳንት ዶናልድ ጄ ትራምፕ እንግዲህ ትናንትና እንደነገርኳችሁ በዛሬ ዕለት በቻይና በጣም ደማቅ የሚባል አቀባበል ተደርጎላቸዋል። ይህንና እንዲሁም ደግሞ በቻይና ከቻይና መሪዎች ጋር ያደረጉትን ንግግር አጠቃላይ ይዘቱ ምን እንደሚመስል ወደ በኋላ ጠቅላላ አድርጌ ቪዲዮዎችን እንሰራላችኋለሁ። እዚህ ላችኋል። የፈረንሳዩን ፕሬዚዳንት ኢማኑኤል ማክሮን ሚስቱ በጥፊ ስትመታው እንደዚህ ፊቱን ስትገባው ልክ ፕሌኑ እንደተከፈተ ቺት ሲያደርግባት ይዛው ነው ወይም ደግሞ ቴክስት አይታ ነው ስልኳ ላይ የሚሉ መረጃዎች ይወጡ ነው። እናም ያው የሆነ እየወጡ ባሉ መረጃዎች መሰረት እንግዲህ ኢማኑኤል ማክሮን ፍላርቲ ቴክስት ወይም ደግሞ ከሆነ ሴት ጋር ቴክስት የተደራረገ የኢራን አክተር ነች። እንግዲህ ሴትዮዋ ከእሷ ጋር ቴክስት የተደራረገ ሚስቱ ማለትም ብሪጅት ማክሮን ይዛው ነው ከዛ በኋላ በጥፊ የገፈተረችው ልክ ፕሌኑ ሲከፈት ነው የሚባለው። ያው ይሄም ሙሉ ለሙሉ ኮንፊርም እንደሆነ መረጃ የለም። ነገር ግን የወጣው እንግዲህ የሆነ ፐብሊሽ በተደረገ ወይም ደግሞ በወጣ አዲስ መጽሐፍ ላይ እናም ይሄ መጽሐፍ አንድ ብሎ በቅንፍ ኦልሞስት ፐርፌክት ካፕል የሚል ርዕስ አለ እና መጽሐፉ እንደሚለው ከሆነ ቴክስቱ I find you very pretty ወይም ደግሞ ይሄንን ትርጉም በቀጥታ ወደ አማርኛ ስንተረጉሞ ቆንጆ ሆነሽ አግኝቼሻለሁ፣ ብቻ ግን ወይ በሌላ ቋንቋ ይሄ ምንድነው በፊት ሞገስ አግኝቼሻለሁ የሚባል ይሄ ታምሪያለሽ አይነት ቴክስት ማለት ነው። የፍራንሳዊ ፕሬዚዳንት እዚህኛዋ ሴት ሲልክ ሚስቱ አግኝተው ነው። ከዛ በኋላ በዛ ምክንያት ነው እንግዲህ ቺቲንግ አሊጌሽን ስታገኝበት ነው የገፈተረችው ወይም ደግሞ የመታችሁ እየተባለ ያው ብሪጅት ማክሮን ማለትም ሚስቱ ማለት ነው። አሁን ላይ ወጣ ይሄ ነገር ድና እያደረገችው ነው ወይም ደግሞ ትክክል አይደለም የውሸት መረጃ ነው እያለች ነው። ነገር ግን በጣም ብዙ ስፔሻሊ ደግሞ ፈረንሳይ ውስጥ የሚገኙ የመረጃ ምንጮች በጣም እየተቀባበሉት ነው። ሲጀመር ይህ አመት ትክክል አይደለም። ይህን ቪዲዮ ዩት ምንድነው የሚያስረዳኝ ሰው አለ? እንደው በቅንነት ለመረዳት ዝግጁ ነኝ። 8ኛው ሺህ ሊትራሊ 8ኛው ሺህ እግዚአብሔርን ምን እየሆናችሁ ነው? ሰዎቹ እኮ ኖርማል ሆነው ነው በቃ እየቀረጿቸው ነው። የእናቶች ቀን እየተከበረ ነው እና ይሄን የሚያክል ለትዳር የደረሰ ሰውዬ የእናቱን ከንፈር ግልጭጭ እያደረገ እየሳመ ምን ማለት ነው? እኔ በጣም ነው የደነገጥኩት። እግዚአብሔርን ምን አይነት ጊዜ ላይ ነው የደረስነው? እናትና ልጅ ናቸው። በደንብ ሰምቻለሁ እናትና ልጅ መሆናቸውንና እናትና ልጅ አባትና ልጅ ህፃናት 1 ዓመት 2 ዓመት 3 ዓመት ላይ ያሉ ከንፈራቸው ምናምን ይስማቸዋል። ልጆቹም ስለሚመጡ እንደዛ ለአቅመ አዳም የደረሰ ልጅ እናቱን ኦልሞስት ፍሬንች በሚባል ደረጃ ከሆነ በቃ ትንሽ ነው የቀረው። ባህል ከሆነ ነገሩን እስኪ የምታውቁ ሰዎች ካላችሁ ምናልባት ዝም ብለን እንዲህ ከምናረግ አሁን በጉራጌ ባህል እንዲህ ለጥቂት ምናምን የምትባላለች አይደል? እንዲህ ሰላምታ የሚለዋወጡት አሁን እሱ የጉራጌ ባህል ነው። ስለዚህ አሁን ድንገት የሆነ ሰው ቢያየው አይ ይሄ እኮ የጉራጌ ባህል ነው ተብሎ ይታለፋል። የምን ባህል ነው የሚነግረኝ? ይሄ የእንትን ብሔር ባህል ነው የሚል ፍቅር ለመግለጽ ለማንኛውም ሀገር ለቃ ወጣለች። የፍርድ ቤት ሂደቷን ውሎዋን
እንዴት ነው ምናምን የሚለውን የፌዴራል ፖሊስም ሌሎች ክሶችም ካሉ ይሄ እያደገ መሄድ ነገር ስለሆነ ያለውን ሁኔታ ወደ እናንተም ማድረስ ይሆናል። ከዚህ ጋር ግን በተያያዘ ህዝቡ የሚጠይቀው አንድ ብርቱ ጥያቄ አለ። እቺ ሴት ተደራራቢ የክስ ፋይሎች እንዳሉባት የታወቀ የፌዴራል ፖሊስ ለምንድን ነው የለቀቃት? ከለቀቃት በኋላ ድጋሚ ፈልጉልኝ የሚለው ለምንድን ነው ያሉ በጣም ብዙ ኢትዮጵያውያኖች አሉ። እንዴ አንድ ሰው ያስታውቃሉ እኮ በቃ ተደጋጋሚ ክሶች እየመጡ ከሆነ ቆይ ምናምን ብላ ብትለቅ እንኳን በረጅም ገመድ አስረህ ምናምን ነው ብትለቀው። ቤት በኩል የወጣቸው ልጅ ከዚህ በኋላ በእንደዚህ አይነት ወንጀል የሚታሰሩ ሰዎች በዋስትና ሲለቀቁ አገር ለቀው እንደማይጠፉ ምንድነው ዋስትናችን? ራሱ ፖሊስ ከለቀቃት በኋላ ፈልጉልኝ። ይህን ያዩ አንዳንድ የሴራ ፖለቲካ ተንታኞች እባክህ ቴዲ ዝም ብለው ተነጋግረው ነው ሩጭና በቃ ማስታወቂያ ወይም ደግሞ ፈልጉልኝ ብለን እናወጣለን። ከዛ አንድ ቀን ይረሳል፣ 2 ቀን 3 ቀን ይወራል፣ ይረሳል ምናምን ተባብለው ነው ያሉም አሉ። የሆነው ነው የበረከት በገበሬዋ ኬዝ ቀላል አይደለም። ስለነዚህ ምስኪን እናትና ልጅ ሰምታችኋል። የነዚህ የምትመለከቷቸው እናትና ልጅ ሞታቸው ብቻ ሳይሆን አሟሟታቸው እጅግ በጣም አሰቃቂ፣ እጅግ በጣም የሚያሳዝን ነበር። እቺ የምትመለከቷት እናት ፀሐይነሽ ትባላለች። አረብ ሀገር ላላነሰ 10 ዓመት ለፍታ ወደ ሀገሯ ተመልሳ 4 ዓመት ብቻ ነበረ ከልጇ ጋር መኖር የቻለችው። ከዛ ቤተሰብ ጥየቃ ወደ ተወለደችበት ወደ መተከል እየሄደች ታጣቂዎች ወይንም ዘራፊዎች መንገድ ላይ እሷ የተሳፈረችበትን መኪና በጥይት ደብድበው እዛ ውስጥ እንዳለች ከነልጇ ነበር ያረፈችው። በጣም የሚያሳዝነው ገለዋቸው ብቻ አልተውም፣ ከነመኪናው ሬሳቸውንም አንድ ላይ አቃጥለዋል። እኔ እስከማውቀው ድረስ ታጣቂ የሚባሉ ኃይሎች ምንም ጨካኝ ቢሆኑ ምንም ለሰው ልጅ ባይራሩ ህፃን ልጅ ላይ ግን የሚጨክን አንጀት የላቸውም። ነገር ግን አሁን ኢትዮጵያ ውስጥ ታጠቅን የሚሉ አካላት በጣም በሚያሳዝን ሁኔታ ለህፃናት ምንም ለማያውቁ ህፃናትና ለደካማ ሴቶች የሚራራ አንጀት የላቸውም። በጣም የሚያሳዝን ስታት ልንገራችሁ። በዚህ ዓመት ብቻ መተከል ዞን ላይ የተጠና ጥናት ነው የምነግራችሁ። የኢትዮጵያ ሰብአዊ መብት ኮሚሽን እንዳጠናው ማለት ነው። በዚህ ዓመት ብቻ መተከል ዞን ላይ በታጠቁ አካላት እስከ 780 የሚደርሱ ንጹሃን ተገለዋል። 780 ንጹሃን ዜጎች በዚህ ዓመት ብቻ በመተከል ዞን በታጠቁ አካላት ነፍሳቸውን አጥተዋል። ይሄ ቁጥር የዶሮ ቁጥር አይደለም፣ የተከበረው የሰው ልጅ ነፍስ ነው። ታዲያ የሚመለከተው አካል ምንድነው የሚጠብቀው? ከዚህ በላይ እነዚህ ታጣቂ አካላት ምን እስኪያደርጉ ድረስ ነው የሚጠበቀው? ለህፃን ልጅ የማይራሩ ለእናት የማይራሩ እስከ መች ነው በዚህ መንገድ የሚቀጥሉት? መፍትሄ የሚሰጥ አካልስ ማን ነው? እኛ ግን እንደ ዜጋ ወገኖቻችን ናቸውና ፍትህ እንጠይቃለን። ይህንን ቪዲዮ የምትመለከቱ ሬሳቸው ተቃጥሎ በአሰቃቂ ሁኔታ ለተገደሉ ለነዚህ ለምትመለከቷቸው ለእናትና ለልጅ የሚራራ አንጀት ካላችሁ በተቻላችሁ አቅም ይህንን ቪዲዮ ኮፒ ሊንክ፣ ሪፖስት፣ ሼር፣ ላይክ እያደረጋችሁ ለሚመለከተው አካል አድርሱ። ፈጣሪ ነፍሳቸውን ይማር። አመሰግናለሁ። ያልተጠበቀ ጉድ ነው። የወርቅ ጽላቱ የት ገባ? ጳጳሳቱ ለምን ተከሰሱ? ለመንበረ ፓትርያርክ ጠቅላይ ቤተ ክህነት የገባው ደብዳቤ እጃችን ገብቷል። በሀገረ ስብከቱ ዋና ጸሐፊ ወለጋ ሀገረ ስብከት መረጃውን በአጭሩ አቀርባለሁ። ከልዩ ጥበቃ ክፍል ውስጥ የወርቅ ጽላት እንዴት ሊጠፋ ይችላል? የጣት መጠቋቋሙስ በከፍተኛ የቤተ ክርስቲያን አባቶች ላይ ለምን ሆነ? ቤተ ክርስቲያኒቱን እያነጋገረ ያለው የምስራቅ ወለጋው አሳሳቢ ክስተት ብዙዎችን ጉድ አሰኝቷል። በምስራቅ ወለጋ ሀገረ ስብከት ለረጅም ጊዜ በከፍተኛ ጥንቃቄ በልዩ ክፍል ውስጥ ሲጠበቅ የነበረ የወርቅ ጽላት ድንገት የውሃ ሽታ ሆኗል። ሀገረ ስብከቱ ለፓትርያርኩ ጽሕፈት ቤት በላከው ደብዳቤ መሰረት ጽላቱ በተደረገ ድንገተኛ ፍተሻ ሊገኝ አልቻለም። ነገር ግን ከሁሉ በላይ የሚያስገርመውና ነገሩን አሳሳቢ የሚያደርገው ሀገረ ስብከቱ የወሰደው እርምጃ ነው። ሀገረ ስብከቱ ለጠቅላይ ቤተ ክህነት በላከው ይፋዊ ደብዳቤ ላይ እንደተመለከትነው ብፁዕ አቡነ ሩፋኤል ጠቅሶ አፋጣኝ ምርመራ እንዲደረግ ጠይቋል።
አቡነ ሩፋኤል የልዩ ክፍሉን ቁልፍ ከብፁዕ አቡነ ኤልያስ ስለመረከባቸው በቂ የሰው ምስክር ስላለም ንብረቱ ርቆ ሳይሄድ ቀርበው ይጠየቅልን በማለት አጥብቆ ሞግቷል። በሀገረ ስብከቱ ዋና ጸሐፊ የተጻፈው ደብዳቤ በአንድ ሀገረ ስብከት ጽሕፈት ቤትና በከፍተኛ የሲኖዶስ አባላት መካከል እንዲህ አይነት ግልጽ ክስ መነሳቱ በአካባቢው ምዕመናን ዘንድ ከፍተኛ ቁጣንና መደናገርን ፈጥሯል። ይሁን እንጂ የጠቅላይ ቤተ ክህነቱ የምርመራ ሂደት መጓተትና ዝምታ ነገሩን ይበልጥ ምስጢራዊ አድርጎታል። እናንተስ በዚህ ጉዳይ ላይ ምን ታስባላችሁ? ይህ ደብዳቤ በተጠናቀው የቅዱስ ሲኖዶስ ስብሰባ ላይ ተነስቶ ነበረ። በወርቅ ጽላቱ ምስጢርና በጳጳሳቱ ላይ በተነሳው ክስ ዙሪያም የእናንተን አስተያየት እንጠብቃለን። ጉዳዩን የተከታተለው ለእናንተ እናደርሳለን። የፈረንሳይ ኤምባሲ ጋዜጠኛ ኤልያስ መሰረት ብሩክ ኒውስን በተመለከተ ኤምባሲውን መተቸቱን ተከትሎ ኤምባሲው ምላሽ ሰጥቷል። ዓለም አቀፉ ጋዜጠኛ ኤልያስ መሰረት ኢትዮጵያ ያለው የፈረንሳይ ኤምባሲ ብሩክ ኒውስን በኬንያ የተዘጋጀው አፍሪካን ፎርዋርድ ሰሚት ጉባኤ ላይ መጋበዙን እንዲሁም ለብሩክ ኒውስ ኤምባሲው እውቅና መስጠቱን ተከትሎ በኢትዮጵያ ያለውን የፈረንሳይ ኤምባሲ ኤልያስ መሰረት ወቅሶ ነበረ። ኤልያስ በትችቱ ለጋዜጠኝነት ሙያ ስንት ዋጋ የከፈሉ ሰዎች እያሉ ብሩክ ኒውስ በቲክቶክ እና በሌሎች ማህበራዊ ሚዲያ ብዙ ተከታይ ስላለው ብቻ ኤምባሲው ያንን እንደ ጋዜጠኝነት መስፈርት መቁጠሩን የተቸ ሲሆን ኤልያስ አክሎም በራሱ አንድም ዜና የማያዘጋጅን ሰውና የምህንድስና ሙያ ውስጥ ያለን ሰው ጋዜጠኛ በማለትና ሌሎች በጋዜጠኝነት ሙያ ውስጥ ያሉትን ሰዎች ወደ ጎን በመተው ኤምባሲው ብሩክን ዝግጅቱ ላይ መጋበዙን ተችቶ የነበረ ሲሆን ይህንን ተከትሎም ኤምባሲው ለኤልያስ መሰረት ምላሽ ሰጥቷል። ኤምባሲው በምላሹ ኢትዮጵያ ጋዜጠኞች ስራና ማህበረሰቡን በማንቃት ረገድ ለሚጫወቱት ሚና ትልቅ ክብር እንዳለው በመግለጽ ብሩክ ኒውስ በዲጂታል የዜና ዘርፍ ከፍተኛ ተደራሽነት ያለው የሚዲያ አካል መሆኑን በመጥቀስ ኤምባሲው የእሱ በጉባኤው ላይ መሳተፍ በሚሊዮን ለሚቆጠሩ ወጣት ኢትዮጵያውያን የጉባኤውን ይዘትና ዓላማ ለማድረስ ትልቅ ፋይዳ ነበረው ብሏል። ይህም የአፍሪካ ፎርዋርድ ጉባኤ ካስቀመጣቸው ዋና ዋና ግቦች መካከል አንዱ እንደነበር የገለጸው ኤምባሲው ከብሩክ ኒውስ በተጨማሪ በልዑክ ውስጥ የአሳብ ኤአይ መስራች የሆነው ቅዱስ ያሬድ እና የቀዳማዊ ስቱዲዮ መስራች ሩፋኤል ልዑል መካተታቸው የጉባኤውን የፈጠራና የቴክኖሎጂ ኢንዱስትሪ ትኩረት በግልጽ የሚያሳይ መሆኑን ገልጿል። በመጨረሻም ኤምባሲው ከኢትዮጵያ ጋዜጠኞች፣ የሚዲያ ባለሙያዎች ጋር በተለያዩ የትብብር ፕሮግራሞች አማካኝነት ዘወትር በቅርበት እንደሚሰራ መረጋግጧል። ይህ እርምጃውም ከኢትዮጵያ የሚዲያ ማህበረሰብ ጋር ያለውን ጠንካራ ግንኙነት ለመቀጠል ያለውን ቁርጠኝነት የሚያሳይ መሆኑን ኤምባሲው ገልጿል። በዚህ ጉዳይ ላይ ያላችሁን ሐሳብ አስተያየት በኮሜንት መስጫ ሴክሽኑ ላይ ማስቀመጥ እንዳይረሳ። የሩሲያ መንግስት አንድን ሰው ለመግደል ፔሩ ድረስ ሄዶ አንዲትን እንቁራሪት እስከማደን ይደርሳል። ከትላንት ወዲያ ሩሲያ አዲስ የመርዝ ግድያ ለዓለም አስታውቃለች። መቼም የረቀቁ ፖለቲካዊ ግድዮችን በመፈጸም ሩሲያ ጋር የሚደርስ ሀገር ያለ አይመስለኝም። የፑቲን ተቋሚ የነበረውና በእስር ላይ ያለ ከ2 ዓመት በፊት የሞተው አሌክሲ ናቫልኒ ተመርዞ ስለተገደለበት ዝርዝር ሁኔታ የአውሮፓ ሀገራት በጥምረት መግለጫ ወጥተዋል። ከቅዳሜ ዕለት ማለት ነው። ሩሲያዎች ይህን የመርዝ ለማዘጋጀት የሄዱበት ርቀት በጣም የሚደንቅ ነው። መርዙ እንዴት እንደሚዘጋጅ እነግራችኋለሁ። ሩሲያዎችም ጉዳዩን አስተባብሎታል። ግን ከዚህ ቀደም ከፑቲን ጋር ትከሻ የተለካኩ አሊያም ከሩሲያ ብሔራዊ ጥቅም ጋር በተቃራኒ የተሰለፉ ሩሲያውያኖች የተገደሉበትን መንገድ መለስ ብለን ካየን ሩሲያ መርዝ ለማግኘት 14000 ኪሎ ሜትር ተጉዛ ከፔሩ ደን ውስጥ እንቁራሪት አትመስም ልንል አንችልም። ከ8 ዓመት በፊት ደብል ኤጀንት የነበረው ሰርጌይ ስክሪፓልን ከነ ልጁ መርዞ የገደሉበትን መንገድ፣ ሞሳድን በተመለከቱ የተጻፉ መጽሐፎች ላይ ደግሞ ድምፅን፣ የራዲዮ አክቲቭ መሳሪያዎችን ጭምር ተጠቅሞ የራሲያ መንግስት ግድያ ሲፈጽም አነበናል። በቅርቡ ደግሞ የራግነር መሪ የነበረው ዩቭጌኒ ፕሪጎዚን በጀት ሲጓዝ አንድ የገደሉበትን መንገድ ካስተዋል የአሌክስ ናቫሊ ረቂቅ የመርዝ ግድያ ሩሲያ አታደርገውም ልንል አንችልም። አሌክስ ናቫሊ በተቃዋሚነቱ ታስሮ የነበረ እስር ቤት እያለን በድንገት የሞተ የ47 ዓመት ጎልማሳ ነበረ። የሩሲያ መንግስት የሞቱ ምክንያት የደም ግፊት ነበር ያለው። በቤተሰቦቹ አማካኝነት የአስክሬኑ ከተወሰደው ናሙና ላይ ግን ኤፒባቲዲን የሚባል የተፈጥሮ ንጥረ ነገር ተገኝቶበታል። የሚያስገርመው ነገር ከዚህ በኋላ ያለው ነው። ይህ መርዛማ ንጥረ ነገር ዓለም ላይ አንድ ቦታ አንድ እንቁራሪት ላይ ብቻ ነው የሚገኘው። እኚህ ዳርትፎርግ የሚባሉት የእንቁራሪት ዝርያዎች በፔሩና ኢኳዶር ብቻ ነው የሚገኙት።
ከሩሲያ ፔሩ ለመጓዝ ደግሞ ከ14000 በላይ ኪሎ ሜትር ማቋረጥ ግድ ይላል። ፔሩ ደቡብ አሜሪካ፣ ራሲያ ደግሞ ምስራቅ አውሮፓ። ይህች እንቁራሪት ስለተገኘች ብቻ ኤፒባቲዲን የሚባለው መርዛማ ንጥረ ነገር ተገኘ ማለት አይደለም። ይህች እንቁራሪት ይህን መርዝ በቆዳዋ ላይ ለማከማቸት የግድ መመገብ ያለባት የቅጠል አይነት አለ። ስለዚህ መርዙን ለማግኘት እንቁራሪቶች በተለየ አመጋገብ ስርዓት ውስጥ እስኪያልፉ መጠበቅ የግድ ያስፈልጋል። ከዚህ ሁሉ ሂደት በኋላ ነው እንግዲህ እንቁራሪቶቹ በቆዳቸው ውስጥ ይህን ኤፒባቲዲን የሚባል ንጥረ ነገር የሚያከማቹት። ይሄ መርዝ ከዚህ ቀደም ከሚታወቁት መረጃዎች 200 እጥፍ የመግደል አቅም አለው ይባላል። ግን ሳይንቲስቶች ቅድም ያልኳችሁን ሂደት አልፎ በእንቁራሪቶች ውስጥ መርዙን አውጥቶ መጠቀም ኦልሞስት ኢምፖሲብል ነው ይላሉ። አንድን እንቁራሪት ፍለጋ ከራሻ ፔሩና ኢኳዶር ጫካ ውስጥ ተጉዞ ከዛም እንቁራሪት የተለያዩ ቅጠሎችን እስክትመገብ ጠብቆ ከዛም መርዙን ከቆዳ ውስጥ አውጥቶ እስር ቤት ውስጥ ያለን ሰው መመረዝ። በዚህ ጦርነት ላይ ለአሜሪካና ለእስራኤል የምትደግፉ ሰዎች ማለት ነው፣ ይሄ ቪዲዮ ለእናንተ ነው። ትናንትና ማለት ነው ዩኤን ላይ ስብሰባ ነበር እና ጋና ሞሽን አንስታ ነበረ። ምን የሚል ሞሽን? የትራንስአትላንቲክ ስሌቭ ትሬድ ወይም ደግሞ 400 ዓመት በፊት የነበረው የባሪያ ንግድ ማለት ነው የሰው ልጅ ላይ ግሬቨስት ክራይም የመጨረሻ አስከፊው ክራይም ሆኖ ይመዝገብልን ይታይልን ምናምን ብላ ሞሽን አስነስታ ነበር እና እዚህ ሞሽን ላይ ማለት ነው 128 ሀገራት ውስጥ መካከል ማለት ነው 3 ሀገራት ናቸው ያልተስማሙት በዚህ ነገር እና እነማን ናቸው? አሜሪካ፣ እስራኤል እና አርጀንቲና ናቸው ያልተስማሙት። ጭራሽ ማለት ነው ይህን ጥያቄ እንዴት ታነሳላችሁ ነው የተባሉት። ማለት ዩኤስ ምንድን ነው ያለችው? እንዴት ነው ራንክ የምታደርጉት? ሰው ልጅ እዚህ ዓለም ላይ የተደረገበትን ነገር እንዴት ነው ራንክ የሚደረገው? እንግዲህ ይታያችሁ በትራንስአትላንቲክ ስሌቭ ትሬድ ማለት ነው 12.5 ሚሊዮን ህዝብ ነው ያለቀው፣ ጥቁር ህዝብ ያለቀው። ጋና ምን ብላ ነበር የጠየቀችው? ሬትሪቢዩሽን ማለት ይቅርታ እንጠየቅ፣ ከእንደገና ደግሞ ይከፈለን፣ የሆነ አይነት ካሳ ይከፈለን እና ካልቸራል ሄሪቴጆቻችን የሰረቃችሁብን ነገር ይመለስ ብለው ጠይቀው ነበር። እና ምንድን ያሉት አሜሪካኖች ማለት ነው አሁን እኛ በሞደርን ሂስትሪያችንን ያገኘነው ሪሶርስን ለመውሰድ ብላችሁ ነው እንጂ የዛኔ በዛ ሰዓት ሊጋል የነበረን ነገር እኛ አሁን ኢሊጋል ነው ብለን መክፈል አንችልም ነው እያሉ ያሉት ማለት ነው። እና የዩኤስሲ አንደርስታንደብል ነው ለምን ይሄን እንደማይፈልጉ። ምክንያቱም አሁን ኢሊጋል ነው ማለት ፎርፋዘሮቻችን የሰሩት ነገሩ እድሜ አያቶቻችን የሰሩ ነገር ኢሊጋል ነው ብሎ እንደማመን ነው ለነሱና እሱ ማመን አይፈልጉም። የእስራኤልን ታውቃላችሁ ከዩኤስሲ ያጠገብ ናት ሁሌ። አርጀንቲናም እንደዚህ ናቸው፣ መጨረሻ ዘረኛ ሀገር ናቸው ማለት ኢቨን አሁን ቲቪዎቻቸው ላይ ምናምን ጥቁር አርጀንቲናዊ አታዩም። እሱ ይቅርና እግር ኳስ ላይ ካያችሁ፣ አሰላለፍ ላይ ራሱ ካያችሁ ጥቁር አርጀንቲናዊ ይታይ እና በአነጋገራቸው ራሱ ዘረኝነታቸው ይወጣል። ከሁሉም በላይ ግን የገረመኝ ማለት ነው የዚህ ሰውዬ እና የጎንደቤው የሚሊተሪ ቺፍ ነው እና እንደውም የፕሬዚዳንቱ ልጅ ነው። እዚህ ጦርነት ላይ አለ በትንሽዬም ብትሆን እስራኤል ብትሸነፍ አለ እኛ እንደረባለን ደረብና በ24 ሰዓት ውስጥ ቴህራንን እንቆጣጠራለን ከፈለግ ምናምን ነገር እያለ ነው። እና ሂስትሪ እንማር። ሂስትሪ የማያውቅ ሰው ነው እየመራ ያለው በአብዛኛው ቦታ እና አጉል በቃ የማይሆን ዲሲዥኖች ይደረጋሉ። ዩኤስ ዌስተርኖች ዩሮፒያን ለእኛ ያላቸው አቋም ይሄ ነው። ትክክለኛ አቋማቸው እኛን አይወዱንም፣ ጥቁሮችን አይወዱንም ማለት ነው። ለማስተላለፍ ያክል ነው። ሀሳብ ካላችሁ ኮሜንት ላይ አስቀምጡት። ለፍቅረኛው ቀለበት ሊያስርላት ወደ ወንዝ ዳርቻ ሄዶ ሊንበረከክ ሲል ያዳልጠውና ወደ ወንዝ ውስጥ ገብቶ ይሞታል። ይሄ ልጅ እንግዲህ ጂሚ ይባላል። 20 ዓመቱ ነው እና በአሜሪካ አላባማ በሚባል ዩኒቨርሲቲ ውስጥ ተማሪ ነበር እና ይሄ ልጅ ከፍቅረኛው ጋር ሾኮ ወደሚባል በጣም ታዋቂ ወደሆነ ወንዝ ይሄድና ለፍቅረኛው ቀለበት ሊያስርላት ሊንበረከክ ሲል ያዳልጠውና ወደ ወንዝ ውስጥ ይወድቃል ማለት ነው። ይሄ ልጅ እንግዲህ የዛችን ቀን የህይወቴ አዲስ ጅማሮ ብሎ አስቦ ነበረ። ነገር ግን የህይወቱ መጠናቀቂያ ቀን ነበረ እና በዛን ቀን በዚህ ምክንያት ወደ ወንዝ ውስጥ ይገባና ይሞታል ማለት ነው። ፖሊሶቹም እንግዲህ ወዲያውኑ ነበረ ፍለጋቸውን የጀመሩት። ከትንሽ ሰዓታት በኋላ አስክሬኑን ያገኙታል ማለት ነው። መተንፈስ ባለመቻሉ ምክንያት ሞቶ ነበር። ህይወቴ አዲስ ጅማሬ ብሎ ያሰበው ቀን ለህይወቱ ፍጻሜ ሆነበት ማለት ነው። እኛም ብንሆን ልክ እንደዚህ ልጅ ተስፈኞች ነን። ፊት ለፊታችንን እናያለን እንጂ አፍንጫችን ስር ምን እንዳለ በፍጹም አናውቅም። ብቻ ፈጣሪ ይጠብቀን ለማለት ያክል። አንድ የወታደራዊ ኃይል መገኛ ቦታውን ሳያጋልጥ ሚስጥራዊ የድሮን ማከማቻዎችን በሶሻል ሚዲያ ላይ እንዴት ሊያሳይ ይችላል? ምናልባትም እነዚህን ቪዲዮዎች አይታችሁ ሊሆን ይችላል። ጥልቅ ከመሬት በታች ውስጥ የተሰለፉት የሻሂድ ድሮኖች ናቸው። ለተራ ሰው የትልቅ የደህንነት መረጃ ሾልኮ የወጣ ሊመስሉ ይችላል። ነገር ግን ለቴክኖሎጂ ባለሙያ ይህ በጥንቃቄ የተጣራ የመረጃ ጦርነት ልዕቀት ነው። የቴክኖሎጂውን እውነታ እንመልከት። ኢራን የእነዚህን ቦታዎች ደህንነት አደጋ ላይ የጣለች አይደለም፣ ይልቁንም በግልጽ እያሳየች ለመደበቅ ቴክኖሎጂን እየተጠቀመች ነው። በመጀመሪያ ስለሚታ ዳታ ሳኒታይዜሽን እንነጋገር። በስልካችሁ ፎቶ ስታነሱ
ራሱ ኤክሲፍ ዳታ የተባሉ መረጃዎችን ማለትም የጂፒኤስ መገኛ፣ ፎቶውን ያነሳችሁበት ሰዓትና ምን አይነት መሳሪያ እንደተጠቀማችሁ ያስቀምጣል። እነዚህ ቪዲዮዎች ቴሌግራም ወይም ትዊተር ላይ ከመለቀቃቸው በፊት ዲጂታል ወሽ ይደረግላቸዋል። ስክሪፕቶችን በመጠቀም እያንዳንዱ የሜታ ዳታ ባይት ስለሚሰረዝ ፋይሉ ምንም አይነት የዲጂታል አሻራ አይኖረውም ማለት ነው። ሁለተኛው ጉዳይ ደግሞ አካባቢው ነው። እነዚህ ቪዲዮዎች የሚቀረጹት ኤሌክትሮማግኔቲክ ሞገዶችን በሚከለክሉ ዋሻዎች ውስጥ ነው። የአንድ ወታደር ስልክ በዓለማችን እጅግ የረቀቀ የስለላ ሶፍትዌር ቢጠቀም እንኳን ምንም ለውጥ አያመጣም። ጥልቅ ከመሬት በታች በጠንካራ ብረትና ቋጥኝ በተከበበ ቦታ ውስጥ ምንም አይነት ሲግናል የለም። ጂፒኤስ፣ ኤልቲ ወይም ዋይፋይ አይሰራም። ስልኩ ከማንኛውም ኔትወርክ የተነጠለ ነው። ይህ ማለት የስለላ ሶፍትዌሩ መገኛው ለሳተሊት ለማሳወቅ ወደ ውጭ መረጃ ማስተላለፍ አይችልም ማለት ነው። በመቀጠል የኦፕን ሶርስ ኢንተሊጀንስ ጉዳይ አለ። የደህንነት ኤጀንሲዎች የድንጋይ ቅርጾችን ወይም ጥላዎችን ከሳተሊት ካርቶች ጋር ለማዛመድ ፎቶግራሜትሪ የተባለ ዘዴ ይጠቀማሉ። ነገር ግን እነዚህ ዋሾች የተገነቡት ልዩ መለያ እንዳይኖራቸው ተደርጎ ነው። የውጭ ማመሳከሪያ ነጥብ ከሌለ እጅግ በጣም ፓወርፉል አርቲፊሻል ኢንተሊጀንስ እንኳን መገኛ ቦታውን አስልቶ ማግኘት አይችልም። ታዲያ ይህን ሁሉ ለምን ያደርጋሉ? ምክንያቱም ያልተመጣጠነ ስሌት በመኖሩ ነው። በመቶዎች የሚቆጠሩ $20,000 የሚያወጡ ድሮኖችን በማሳየት ጠላታቸው አስፈሪ ስሌት ውስጥ እንዲገባ እያስገደዱት ነው። ከአሮጌ ቶዮታ መኪና ባነሰ ዋጋ የተሰራን ድሮን ለማስቆም ለምን $4 ሚሊዮን የሚያወጣ ኢንተርሴፕተር ሚሳይል ይተኩሳሉ? በዚህ ዘመን ትክክለኛ የጦር ሜዳ ከመሬት በታች ያለው ብቻ አይደለም፣ በሚያሳዩንና በሚደብቁት መካከል ያለው የዲጂታል ክፍተት ጭምር እንጂ። ፎሎን አርገድ ፒስ አውት። እንግዲህ ውድ የአቢሲኒያ ዴይሊ ተመልካቾቻችን ለዛሬ ያዘጋጀንላችሁ አዳዲስና ትኩስ መረጃዎች እንዲሁም ጠቃሚ መልእክቶችን የያዙ የተለያዩ ቪዲዮዎች እነዚህን ይመስሉ ነበር። እናንተም እንግዲህ ስለ ቪዲዮዎቹ ያሏችሁን ሐሳብ፣ አስተያየት እንዲሁም የተሰማችሁን በኮሜንት ሴክሽኑ ላይ ጻፉልን። በቀጣይ ምርጥ ቪዲዮ እስክንመለስ ቸር ቆዩን።